ዛሬ ለወንድ ልጅ ብቻ የሚሆኑ ልብን የሚያደነድኑ 5 የወንድ ልጅ ህጎችን እናወራለን። ቆፍጣናና ፍርሃት አልባ መሆን ከፈለክ እነዚህን 5 ህጎች ግዴታ ልታውቅ ይገባሃል። ህግ ቁጥር 1 አንገትህን አትስጥ። ጠብ ከመጣ ቀድመህ አጎንብሰህ ለጥቃት አትመቻች። አንገትህን ቀና አድርገህ አይኑን እየተመለከትክ ምንድነው በለው። ያለበለዚያ ፍርሃትህን ካየ ይበላሃል ወይም ቀድመህ ሰንዝርበት። ህግ ቁጥር 2 ለደካማ ቦታ አትስጥ። ጸብ ከመጣ በወሬና በልመና ጸቡን ለማብረድ አትሞክር። አንዴ ድንበርህን ከጣሰ መልስህን በቃላት ሳይሆን በድርጊት ሁን። ርህራሄ ለቤት ውስጥ እንጂ ለጎዳና አይሆንም። ህግ ቁጥር 3 የመጀመሪያው ምትህ የመጨረሻው ይሁን። መማታት ከጀመርክ ደግመህ የምትመታበት እድል አትጠብቅ። የመጀመሪያው ምትህ ተቃራኒህን ዳግም እንዳይነሳ አድርጎ የሚያፈዝ መሆን አለበት። ህግ ቁጥር 4 ጥላህን እንኳን አትመን። ጎዳና ላይ ማንም ወንድምህ አይደለም። ከጎንህ የቆመው ሰው ነገ ጠላት ሊሆን ይችላል። ስለዚህ ሁሌም ለድንገተኛ ጥቃት ዝግጁ ሆነ ተራመድ። ህግ ቁጥር 5 ድል ወይንም ሞት። መሃል መንገድ የለም። አንዴ እጅህን ከሰነዘርክ ወይ አሸንፈህ ውጣ ወይም ደግሞ ተሸንፈህ ውደቅ። በሁለቱ መሃል መላላት ለወንድ ልጅ አይመጥንም። እንግዲህ ምርጫው ያንተ ነው። ወይ ወንድ ሆነ ተጋድለህ ትሞታለህ፣ ወይ ክብርህን ታስጠብቃለህ፣ ወይም ደግሞ ልክ እንደ ሴት ልክ እንደ አይጥ ወደ ጓዳ ወደ ቤት ትሸሻለህ። ከሁለቱ አንዱ የመምረጥ አጋጣሚውን ሰጥቻለሁ። ወንዱን ምንም ማንንም እንዳትፈራ ከፈጣሪ ውጪ። አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይመቻችሁ።